አሁን ባንቺ ላይ በሽታን አዝዣለሁ። ይሄው ይሄ ነው ስራቸው። እንግዲህ እውነታቸው ሲጋለጥ ባንቺ ላይ በሽታን አዝዣለሁ። አትችልም ማለት ለቀቁት። አትችልም። ላሊትን ሄማም ባንቺ ላይ አስቀምጫለሁ። ለዘላለም አዝዣለሁ። አይችልም አልኩ። ቁጥራቸው በዛ እንዳሸን ፈሉ እንጂ ድሮም በቅዱስ መጽሐፍ ውስጥ ተመሳሳይ ትንቢትና ተመሳሳይ ነቢያት ነበሩ። እኔ በቅርብ አንድ ቦታ ሄጄ ነበር። ብዙዎቹ ጨርቅ አላቸው፣ ብዙዎቹ ዘይት አላቸው፣ ብዙዎቹ ውሃ አላቸው። የተቀባ ውሃ፣ የተቀባ ዘይት፣ የተቀባ ጨርቅ እና ሲያማቸው ወደ መጸለይ እንኳን አይመጡም። የተጸለየበት ዘይት አለ ብለው ያነሳሉ። የክርስቶስን መልክ የሸፈኑ አገልግሎቶችና ልምምዶች በግልጥ ይታያሉ። ከእውቀት የነጻ ከእውቀት የራቀ ህዝብና እንደገና ደግሞ ቤተክርስቲያን ውስጥም ይህን ነገር ለማገልገል ብዙ ጥረቶች ስላሉ እንደዚህ አይነት አገልግሎቶች በጣም አሉ። ገንዘብ ተኮር የሆነ ነቢይ ሲጀምር የሞተ ቢነሳለ መጽሐፍ ቅዱስ ሐሰተኛ ነው ይላል። ብር ያዛችሁ ጸልይላችኋለሁ፣ ብር ያዛችሁ እንደዚህ አድርጉ። በየቀኑ አገልግሎቱ ላይ አገልጋዩ ስለ ብር የሚያወራ ከሆነ የብር ወሬ ሳያወራ ፕሮግራም ማያልቅ ከሆነ አለቀ፣ ሰውየው ሐሰተኛ። ልትጓጉ ትችላላችሁ። ይሄ ሰውዬ በጣም የሚናገረው ነገር ለእህት ከሌ ሆኗል፣ ለእህት ከሌ ሆኗል፣ እኔም ደግሞ ችግር አለብኝ እስቲ ምናምን ልትሉ ትችላላችሁ። ግን በዜሮ ነው የምትጠናቀቁት። ምንም ጠብ የሚል የለም። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ ወይንም ሰላም ነው፣ ሃሌሉያ፣ ተባረክ፣ በቃ ወረስክ፣ በቃ ፔስ ነው፣ ሻሎም ምናምን ይላል። ምን ስታስነክሰው? ብር ስታስነክሰው። በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ማለት የጸለዩ እያገለገሉ በውስጣቸው እዛ ሰው ላይ ሴራ፣ ጦርነት፣ ሰልፍ ያስቡበታል። የአሁኖቹ አፋቸውን በትልቅ ከፍተው ነው። 1000 ያላችሁ እንዳትመጡ፣ 10,000 ያላችሁ ነው። አፉ ሰፊ ነው፣ ሆዳም። ችግርን መስጠታቸው ደጎ ነው ሳለ ግን የሚሰጡበት ሞቲቭና የሰውየው እንቅስቃሴ ድሃን ማይመለከት። በጉባኤያችሁ መካከል ባለጠጎች ሲመጡ ፊት ለፊት ወንበር ተቀመጡ ትላችኋላችሁ፣ ድሃውን ግን እዛ ጋር ተቀመጡ ትሉታላችሁ። እንዲያርጋችሁ ራሳችሁን የምትለያዩ ናችሁ። ነገር ግን የሚያስጨንቋችሁ ባለጠጎቹ እንደሆኑ አታውቁምን? እግዚአብሔርሳ የእምነት ባለጠጎች የሆኑ ዘንድ የዚህን ዓለም ድሆች እንደመረጠ አታውቁምን? መጥፎ ነገር አያለው አንተ ላይ ይሉሃል። ስትሞት አያለው ይሉሃል። መኪና ሲበላ አያለው ይሉሃል። በቃ የሚያወሩት ሁሉ ኔጌቲቭ ነው። ለማን? ላላበላቸው። እስቲ አትገምቱም? የነጋዴዎች ፕሮግራም ሲባል፣ ለነጋዴዎች ብቻ የተዘጋጀ ፕሮግራም ሲባል ምንም አይኪዋችን ቢወርድ መጠራጠር ያቅተናል። ለምስኪኖችና ገንዘብ ለሌላቸው ብቻ ጸልያለሁ የሚል ፖስተር አይተህ ታውቃለህ? የለም። ምንድን ነው? የነጋዴዎች ለነጋዴዎች ፕሮግራም ማክሰኞ በእንደዚህ ቀን የታወቀ ነው። አጨዳ ነው። እዛ ነጋዴዎች ጉባኤ ላይ እኔ ነጋዴ ያልሆንኩት በገባ እግዚአብሔር ላይ ሰራ ነው። ብር የማሳደድ የትንቢት አገልግሎት፣ ብር የማሳደድ የትምህርት አገልግሎት፣ ቀጥሎ ፍርድ ይከተለዋል። ጀጅመንት ቀጥሎ አለ። በእግዚአብሔር ስም ወንጀል ተሰርቶ እግዚአብሔር ዝም አይልም። ወንጀል ከሰራ በራስ ስም መስራት። በቃ እኔ ወገኖቼ ብር አምሮኛል፣ የሰራዊት ጌታ እግዚአብሔር አለላችሁ፣ በቃ አሁን ብር በጣም ፈልጋለሁ፣ እቺን ሊሾ መጨረስ አለብኝ፣ አምጣ ብል ይሻል እንጂ እግዚአብሔር እያልክ መብላት የለብን። ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁ። ጨለማ ይሆንባችኋል እንጂ ትንቢታቸውን ምን አለው? ትንቢት አይለውም። አታሟርቱ፣ ሟርት አለው። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል፣ ከእግዚአብሔር ዘንድ መልስ የለምና። አለቆቿ ወይም ባለስልጣኖች በጉቦ ይፈርዳሉ፣ ካህናቶቿም ወይም አገልጋዮች በዋጋ ያስተምራሉ። ማለት ካልከፈሏቸው ደግሞ አያስተምሩ፣ አያገለግሉ። ነቢያቶቿም በገንዘብ ያሟርታሉ። ትንቢት ከገንዘብ ጋር ሲገናኝ ስሙ ምን ይባላል? ሟርት ነው። ትንቢትን መናገር የምትፈልጉ ሰዎች ወይም በውስጣችሁ ትንቢት መጥቶ ለቅዱሳን ጥቅም የምታውሉ ሰዎችን ወይኔ ዴቪዬ ወርከሌ ወይ እንትና ትላንት እኮ ስትጸልይ እኔን ነው በቃ ያልከኝ፣ ፕሮፌቲክ ስለሆነ ጸሎቱ ትላንትና እኮ እንትና ስትናገር አንተ የተናገርከው ስለኔ ነው በቃ ወርዶ ትላንትና እኮ እንዲህ ስትኝ ድንግጥ አልኩልሽ። የሚገርምሽ ለምን እንዲህ ያሰብኩ ነበር፣ አንቺ እንደዚህ ፕሮፌሲ ነው። እንደዚህ አይነት ጸጋ ያላችሁ በልባችሁ ውስጥ የእግዚአብሔር መረጃ መጥቶ ለሰዎች ስትናገሩ ሰዎች የተጠቀሙባችሁ ሰዎች አንድ አደጋ ሁልጊዜ አጠገባችሁ አለ። ምን? አገልግሎታችሁን በገንዘብ ሊገዙ የሚፈልጉ ሰዎችን ጠላት ይልክባችኋል። እከፍልሃለሁ ተንበይልኝ አይነት ይመስላል፣ ግልጽ ባይሆንም እኔ በብር አንተ በትንቢት አገልግለኝ የሚመስሉ ሰዎች ይልካል። ያን ጊዜ ካልተጠነቀቅን እንበላለን። ጌታን መጀመሪያ የተከተልነው ለምንድን ነው? ያመንነው ለምንድን ነው? ቸርች ፕሮግራም እንደዚህ ለመጀመር ነው የተከተልነው? አይደለም። ሁላችንም ያመንነው
ኢየሱስ ደስ አለን፣ የኃጢአት መድኃኒት እንደሆነ ተነገረን እና በሱ ደስ ለመሰኘት መዝሙሩም ደስ ይላል፣ ጌታም ደስ ይላል፣ ቃሉን ስንሰማ የዳግም ልደት ልምምድ ነው፣ ደስ ይላል። እሷን ስሜት ታውቋታላችሁ? እድሜ ዘመንህን ስትኖር እሷን ጣም እንዳታጣ ተጠንቀቅ። ሐሰተኞች ነቢያቶች ሁለተኛ መገለጫቸው ለምሳሌ እኔ ለሱ ከሆነ ማገለግለው ወይም እሷን ከሆነ ምጸልይላት ወይም እሱን ከሆነ ምጸልይለት ያ ወንድም ደስ የሚለውን ማህበሩም ከሆነ ማህበሩ ደስ የሚለውን ነገር መናገር ብቻ ነው የሚፈልጉት። አንደኛ ነገሥት 22 ከቁጥር 1 ጀምሮ ሶርያና እስራኤልም ሳይዋጉ 3 ዓመት ተቀመጡ። በ3ኛው ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። ይሄ ሊጎበኝ ሄዷል። የይሁዳው ንጉሥ ትልቅ ሜዳ ላይ 2 ዙፋኖች ተቀምጠው ዙፋኖች ወጥተው 2 ነገስታት ቁጭ ብለዋል። አሁን የእስራኤል ንጉሥ የ10ሩ ነገድ ንጉሥ በአገሩ ላይ ያሉትን ነቢያቶች በዛ ፕሮግራም ላይ ጠርቷቸው እንደዚህ አለ። ሬማት ዘገለዓድ ወይም የገለዓዷ ሬማት ማለት ነው የኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳልን ታውቃላችሁን? የይሁዳውን ንጉሥም ደግሞ እንደዚህ አለው፣ በሬማት ዘገለዓድ እንዋጋ ዘንድ ከኔ ጋር ትመጣለህን? አለው። ኢዮሳፍጥም የእስራኤልን ንጉሥ እኔ እንዳንተ ማለት አንተም ንጉሥ እኔም ንጉሥ፣ ሕዝቤም እንደ ሕዝብ ያው ሁላችንም የእስራኤል ልጆች ነን፣ ፈረሶችም እንደ ፈረሶች፣ ስለዚህ ጦሬ ያንተ ጦር ነው አለው። ኢዮሳፍጥም ምንም ችግር የለም እኔም እንዳንተ ነኝ ሕዝቤም እንዳንተ ነው፣ አብረን ጦርነት እንወጣለን አለና የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ ለምንሃለሁ አለው። የእስራኤልም ንጉሥ ነቢያቶችን አይልም ነቢያቶቹን ለምን ተባለ? አዎ በአንዳንድ ጊዜ እግዚአብሔርን ሥራ ሲሰሩ ታይተዋል። ግን ዓላማና ግባቸው ንጉሡን ማስደሰት። ለምን? ገበታ ለመብላት፣ ምሳ ለመጋበዝ፣ በእያንዳንዱ ፕሮግራም ላይ ለንጉሡ መልካም ይናገራሉ። ከዛ በኋላ ማዕድ ለመቀመጥ። አንዳንድ ጊዜ አንዳንድ ሀብታሞችን ማሳቀቅ አለብን በደሃ አቅማችን። እሱ ጋበስኩኝ ነብይ ነው ወይም አገልጋይ ነው ወይም ዳዊት ነው ወይም አስተማሪ ነው ወይ ወንድም ከሌ ነው ብሎ ጋብዞ ሊከፍል ሲል አንድ የመጣው ተብለ ወጥተ ከፍለ መተቆጭ ሊከፍል ጋር ዘግቻለሁ ከፍያለሁ። አንዳንድ ጊዜ ሀብታሞች ላይ መንቀባረር አለብህ። የእግዚአብሔር ሰው ከሆነ ታናሽነትን ማንም ሊንቀው አይገባም። ማንም ሰው ጋብዞ እንደሚከፍል እያሰበ ሊጋብዝ አይገባም። የእስራኤልም ንጉሥ ነቢያቶቹን እግዚአብሔር ሆይ የሰው ነቢይ አታርገኝ፣ ያንተን ብቻ እንደወረደ አውርቼ ደስ ካለ ይበለው ካላለው አይበለው። የእስራኤል ንጉሥ ነቢያቶችን ሳይሆን ነቢያቶቹ ስንት ናቸው ደግሞ ብዛታቸው? አቤት 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 አቤት! 400 የሚያህሉ ሰዎች ሰብስቦ ወደ ሬማት ዘገለዓድ ለጦርነት ወይም ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ሁሉም 400 ውጣ ይላል ውጣ ይላል ውጣ ይላል እግዚአብሔር። 400 ሲናገሩ ማመን አለብን። የይሁዳው ንጉሥ ኢዮሳፍጥ ግን ውስጡን ነው የሚያዳምጠው ከነሱ ድምፅ በላይ። አልጣመውም፣ ቅር አለው። እኛ እኮ አንድ ነቢይ ነው የሚሸውደን፣ እሱ 400 ነቢያት እያወሩ ይሄ ነገር ምንም ውስጤን ስሰማው አልተመቸኝም። ከዛ ምን አለ? ቁጥር 7 ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚያ አይገኝምን? የማን ነቢይ? ሲያቸው ሁሉ የእግዚአብሔር ነቢይ ሳይሆኑ የማን ነቢይ ናቸው? የንጉሱ ነቢይ ናቸው። አንድ እውነተኛ ይበቃል ከ400 ውሸታም ማለት ነው ትርጉሙ። አንድ ወንድም ቃያለ የበሰለ የእግዚአብሔርን ቃል ከትንቢታዊ መልእክት ጋር ከትንቢታዊ ጸሎት ጋር ዶክትሪንን ሳያጣርስ ይዞ የሚሄድ ወንድም አንድ ይበቃል ለአንድ ሰፈር፣ 400 በየመንደሩ ከሚፈሉ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና ለእኔ ማለት። ስለዚህ ይህ ሰው የሚፈልገው ምንድን ነው? ለእሱ መልካም የሚናገሩ ነቢያትን ብቻ አይናገርልኝምና እጠላዋለሁ አለው። 400 ሰዎች በከተማው ይወደዱ፣ ብቻህን ሆነ ተጠላ፣ ከእግዚአብሔር ጋር መሆን ይሻላል። ኢዮሳፍጥም አይ ንጉሥ እንዲህ አይበል አለ። ተው ንጉሥ እንዲህ አይባልም እንደማለት። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው ዘውዳቸውን ካባቸውን ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር ሁለቱ። ነቢያቶቹም ሁሉ በፊታቸው በኢዮሳፍጥና በእስራኤል ንጉሥ ፊት በፊታቸው ትንቢት ይናገሩ ነበር። ማን ተጠርቶ እስኪመጣ? ሚክያስ ተጠርቶ እስኪመጣ 400 እየተንጎራደዱ በሁለቱ ንጉሶች ፊት። ባጭሩ ምንድን የምን አገልግሎት ነው? የሾ
የመጋበዝ ከዚህች ትንቢት ቀጥሎ ምሳ ምን እንደሚበሉ ማየት። የክናና ልጅ ሴዴቅያስም የብረት ቀንዶች ሰርቶ 2 የብረት ቀንድ ይዞ ማለት ነው። እግዚአብሔር እንዲህ ይላል እስኪ ጠፋ ድረስ በእነዚህ ሶርያውያንን ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። አሸርጋጅ ነቢያት ናቸው። ሚክያስንም ሊጠራ የሄደ መልእክተኛ ለሚክያስ ምን አለው? ቤቱ ሄዶ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካምን እየተናገሩ ነው። ቃልን እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ። ሚክያስም እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። የነቢይ ኳሊቲው ማን ያወራውን ብቻ ማውራት ነው። እግዚአብሔር ያወራው። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ቅድም ነቢያቶቹ ምንድን ያሉት? ውጣና ተከናወን አይደል ያሉት? ሚክያስ ምን አለው? ውጣና ተከናወን። ታሸንፋለህ እያሉ አይደል? ውጣና ተከናወና እንጂ ውጣና ተከናወን እያሉ አይደለም። እየዘበተበት ነው። እግዚአብሔርም በንጉሡ እጅ አሳልፎ ይሰጣታል። ከዛ ንጉሡም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። ስንቴ ነው እውነቱን ንገረኝ ሁሌ የምልህ? እርሱም አሁን ዋናውን ጀመር። እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። ማለት ባጭሩ ምንድነው? ትገደላለህ፣ ጦርነት ብትወጣ ትሞታታለህ። እግዚአብሔርም ለነዚህ ጌታ የላቸውም ማለት ንጉሥ የላቸውም፣ እያንዳንዱ በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን? ሚክያስም አለው እንግዲህ እግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። የእውነተኛ ነቢይ ትንቢት ምንጩ ከየት ነው? ከላይ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ ወይም ይሞት ዘንድ አክዓብን የሚያሳስት ማን ነው አለ። አንድ እርኩስ መንፈስ ሲወጣ አየሁ። በእግዚአብሔርም ፊት ቆሞ ያ እርኩስ መንፈስ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ያ መንፈስ ማለት ነው ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁ አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያቱ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔርም በላይ ክፉ ተናግሮብሃል። እነዚህ ነቢያቶች የሚናገሩበትን ነገር እኔ ቀድሜ መረጃ አግኝቻለሁ። 400 ቢሆኑም በቁጥር ቢደጋገፉም የነቢያት ጉባኤን ቢመሰረቱ የነቢያት ህብረት ቢጀምሩም ሐሰተኛ መንፈስ በአፋቸው ላይ ካለ ሐሰተኞች ናቸው። መጨረሻው ጥሩ አይደለም። የክናናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታው። ሐሰተኞች ነቢያት ድፍረታቸው እስከ ይሄዳል፣ ሊያጋጩ ሁሉ ይችላል። አንተን ሲናገር የእግዚአብሔር መንፈስ በምን መንገድ ከኔ አለፈ አለው። እኔን ሳይናገረኝ የእግዚአብሔር መንፈስ አልፎኝ አንተ ጋር እንዴት መጣ? ሃሌሉያ። ዛት ሚንስ ምንድነው? እኔ ሲኒየር ፕሮፌት ነኝ፣ አንተ ጁኒየር ፕሮፌት። ሜጀር ዋን እያሉት ነው ሴዴቅያስን ዘመኑን የጨረሰው። ፕሮፌሳይ ዘማን ኦፍ ጎድ እያሉት ነው ዘመኑን የጨረሰው። ጳውሎስ ምን ብሏል? ሐሰተኞቹ አገልጋዮች በጥፊ ሁሉ ይመቷችኋል፣ እናንተ ግን እነሱን ትወዳላችሁ፣ ትታገሳላችሁ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ አለው። ምን አስጨነቀኛለሁ? እኔ እናንተም አልማታም፣ ነገር ግን ትንቢቴ እውነት መሆኑን የምታውቀው ያን ቀን የሶርያ ንጉሥ አክዓብን ገሎት ጦሩን እያሯሯጠው እዚህ ሰፈር ሲመጣ ሕዝቡ ኡኡ እያለ ሲሯሯጥ አንተም እናቱ ጓዳ ስትሮጥ ስትገባ ታያታለህ። ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ ሰው ጋር እንዳይደርስ አድርጋችሁ ለብቻው እሰሩት አለ። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም አሕዛብ ሁሉ ሆይ ወይም በዛ ያላችሁ ሰዎች ሆይ ስሙኝ አለ ሚክያስ። ንጉሡ በሰላም ከተመለሰ እኔ ነቢይ አይደለሁም አለ። አንድ ብቻው ነው። እነዚህ ሴዴቅያስስ ውጣ ተከናወን እርድድ። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። ኢዮሳፍጥ የ400ን ድምፅ ከሚሰማ የአንዱን ሚክያስ ድምፅ ቢሰማና ውስጡን እንዳዳመጠ አልወጣም ቢል ይሻለው ነበር። ማን? ኢዮሳፍጥ። ቅር ያለው ወጣ። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስን ልበስ አለው። እኔ የመደበኛ ወታደር ልብስ ለብሼ እገባለሁ፣ አንተ ግን ያው የንጉሥ ልብስ ንጉሥ ነህ፣ የንጉሡን ልብስ እንደለበስክ ግባ አለው። ጠላት ንጉሡን ሲያሳድድ ማንን እንዲበተው? ይህን ምስኪን። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ።
የሶርያም ንጉሥ 32ቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሶርያው ንጉሥ ምን አለ? ወታደሩ እየጮኸ እየተንጋጋ ቢመጣባችሁም ወታደሩ ላይ ትኩረት አታድርጉ። ቀጥታ የእስራኤል ንጉሥ እሱ ወዳለበት ግፉና ያዙት። ያ አራዳ ልብሱን ቀይሮ ገባ። ይሄ እየሰማ ውስጡ ኖ እያለው እውነተኛው ነቢይ አትውጣ እያለው አብሮ አጅቦ ገባ። የሰረገሎች አለቆችን ኢዮሳፍጥን ባዩ ጊዜ፣ ምክንያቱም የንጉሥ ልብስ የለበሰው ማን ነው? የይሁዳው ንጉሥ ምስኪኑ አልሄድም እያለ ቅር እያለ የወጣው በእውነት የእስራኤል ንጉሥ ነው አሉ። ያዘው ይገጥሙት ዘንድ ከበቡት። ማንን? ኢዮሳፍጥን። መሄድ ቅር እያለው የሄደውን ወገኖች ምን ያሳያቸዋል? ከ400 የነቢያት ድምፅ ይልቅ ውስጥ ያለው ድምፅ ነው። ልክ ውስጥ ያላረጋገጠልህን ነገር ነቢይ ተናገረው ብለህ 400 ናቸው እኔማ ልጠራ አትበል። ማናቸውንም ትንቢት በውስጥ ኮንፊርሜሽን አግኝ። የሆነ ሰው መጥቶ ስላንተ ጥሩ ነገር አላይም ከፊት ለፊት አደጋ አለ ሲል ውስጥን ስማው። ሰውየውን ከመስማት በፊት ውስጣችሁን ስሙት። ውስጣችሁ ልክ ነው። ንጉሡ እሱ መስሏቸው ያዙት። የእስራኤል ንጉሥ ብለው ይገጥሙት ዘንድ ከበቡት። ኢዮሳፍጥም ጮኸ አለ። ምን ውስጥ ነው የገባት ብሎ ጮኸ። ወደ እሱ ነው ጦሩ ሁሉ ቢመጣ ወደ እሱ ነው። ስንቶቻችሁ ናችሁ የተበላችሁት የጮኻችሁት? እነሱን አምነ ስትሄድ መጨረሻ በኢሳት ፕሮግራም ላይ ትቀርባል። ኢዮሳፍጥም ባዩ ጊዜ ገጥሙት ዘንድ ከበቡት። ኢዮሳፍጥም ጮኸ። ወንድ ልጅ የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። እሱ አይደለም ያንን ከይስ ይፈልጓል። ምን አለ ውስጤን ብሰማ መንፈስ ቅዱስ አንተ እኮ መሪነ፣ አንተ እኮ አስተማሪ። አንድ ሰውም ቀስቱን ድንገት ገትሮ የእስራኤል ንጉሥ በጥሩሩ ልብስ መጋጠሚያ በኩል ወጋው። ትንቢት ነዋ። ሚክያስ ብሏል። ጥሩሩን ገጭ ስላደረገ ቀስት አይነካኝም ነው። ሰረገለኛውንም ወይም ሰረገላውን ሚነዳለትን ሹፌሩን ነው ጋላቢውን መልሰ ንዳ ማለት ወደ ኋላ ንዳ፣ ተወግቻለሁና ከሰልፍ ውስጥ አውጣኛለሁ። በዚያን ቀን ሰልፍ በረታ። ንጉሡም በሶርያውያን ፊት በሰረገላው ላይ ተደግፎ ነበረ። ጦርነቱ በጣም ረጅም ጊዜ ስለወሰደ እዛው ሰረገላው ላይ ቀስቱ እንደተሰካበት መሸ። ማታም ሞተ። የቁስሉም ደም በሰረገላው ውስጥ ፈሰሰ። በሰራዊቱም መካከል ፀሐይ ስትገባ ንጉሡ ሞቷልና እያንዳንዱ ወደ ከተማው፣ እያንዳንዱ ወደ አገሩ ይሂድ የሚል ጩኸት ሆነ በወታደሩ መሃል። ሕዝቤ መሪ አጥቶ ጌታ አጥቶ ሲበተን አየው። ሁሉም በሰላም ወደ ቤቱ ይግባ የሚል ሰምቻለሁ። በሰላም አትመለስም አሉ። አንተ ድሮም እኔ ላይ ጥሩ አትናገርም፣ ስመጣ አሳይሃለሁ፣ አሳርህን ነው ማሳየው፣ እስከዛ መከራ አሳዩት ብሎ ከተመለስክ እኮ ነው። ከተመለስክ እኔ ነብይ አይደለም። ብረቱን ግጥም አድርጎ ታክቲክ ተጠቅሞ ቴክኒክ ተጠቅሞ ሰው አጋፍጦ ቢደበቅም አላመለጠም። ንጉሡ አለቦታው ጦርነት እንዲያደርግ ያደረጉ ናቸው 400 ውጣ ተረረረራ ሐሰተኞች ነቢያት የሚያገለግሉትን ግለሰብም ከሆነ ግለሰቡን፣ ጉባኤም ከሆነ ጉባኤውን የማስደሰት ትንቢት ነው ስራቸው።